ናይብ ቡኬሌ ወሮበሎችን አጧት ሀገር መሪ። ኤልሳልቫዶር ወሮበሎች የሚያዙባትና የሚናዘዙባት ሀገር ሆነች። ወሮበሎች ከመንግስት በላይ ጉልበት አግኝተው ህዝቡን እንደፈለጉት ይገዙትና ይነዱት ጀመር። የላቲን አሜሪካኗ ኤልሳልቫዶር በአንድ ወቅት የምድር ገነት ተብላ የምትጠራ ነበረች። የኤልሳልቫዶርን ልምላሜና ድንቅ የተፈጥሮ ሀብት ለማየት በርካቶች የሚጎርፉላት ነበረች። ለማየት የሚጓጉላት ብዙ ነበሩ። ግን በስልጣን ፍላጎትና በሀብት ፍቅር የተነደፉ የተቃረኑ ቡድኖች የውጊያ አውድማ ሆነችና ሰላሟ ታወከ። ጦርነቱ ሲቆም ጉልበተኞች ተቧድነው የጭካኔና የንጥቂያ አመጻቸውን አፋፋሙባት። የደም ምድር፣ የስቃይ ሀገር ሆነች። ይሁንና ድንገት መከራዋንና ስቃዋን የሚያቃልል መሪ አገኘች። በመሪዋ ምክንያት ቁስሏ ጠገገ። የሰላም ንፋስ አወዳት። መንገዶቿ በደም ሳይሆን በውሃ የሚጸዱ ሆኑ። እንደገና ውበቷ እየፈካ ሊያያት የሚጓጓላት የውጭ አገር ሰውም እየበረከተ መሄዱ ታይቷል። ባለፉት 5 ዓመታት ኤልሳልቫዶር ከደም መሬትና ወደ ሰላም ሀገርነት ለመምጣት ብዙ ዋጋ ተከፍሏል። ብዙ ውጣ ውረድ ታልፏል። ውጣ ውረዱን አልፎ ዋጋውን ከፍሎ ኤልሳልቫዶርን ያረጋጋት ፕሬዝዳንቷ ናይብ አርማንዶ ቡኬሌ ኦርቲዝ ይባላል።